አብርሃም ከጥንት ከቅድመ አያቶቹ ጀምሮ የጣዖት አምላኪ ቤተሰብ የነበረ ሰው ነው። እንደሚታወቀው ለምሳሌ ሴሩህ ተብሎ የሚጠራ የአብርሃም ቅድመ አያት የነበረው ጣዖት ያመልክ የነበረ ሰው ነው። ይህም ጣዖት ማምለክ የጀመረበት ምክንያት አንድ ብኑ የሚባል እጅግ በጣም የሚወደው ልጅ ነበር ከእርሱ የማይለየው። ነገር ግን ወእንዘ በቆኡ ተመስጠ ሕፃን ይላን ገና በሕፃንነቱ ሞተበትን። በዚህ ምክንያት በድኑን ታቅፎ የማያስቀብር ሆነ፣ የማይበላ ሆነ፣ የማይጠጣ ሆነ። ዘመዶቹ ወዳጆቹ መጥተው ለምንድነው ማትበላው ማትጠጣው ይሉታል። ከልጅ አልለይም ይላቸዋል። እንግዲያውስ ሙት የሚያስነሳ ከዚህ ሀገር አለና ሂደህ አምጥተህ ልጅህን አስነሳ ብለው ወደ ሌላ ሀገር እሱን ልከው እሱ ከሄደ በኋላ ልጁን ቀብረው፣ ነገር ግን ልጁን የሚመስል እንጨት ሰርተው አይን አውጥተው እጅግር ሰርተው ጣዖት አዘጋጅተው ለሴሩህ ጠበቁት። ሴሩህ ደክሞ ሲመለስ ሙት የሚያስነሳ አጥቶ ሲመለስ አንተ በከንቱ ደከምክ እንጂ ልጅህ ከሞት ተነስቶልሃል አሉት። የት አለ አላቸው። ይዘውት ሄዱ። የጠረቡትን እንጨት አሳዩት። አይን አውጥተው እጅ አውጥተው እግር አውጥተው ልብስ አልብሰው ቀለም ቀብተው አሳዩት። ሴሩህ ያንን ተመለከተ። አንተ ልጄ ብኑ ነህ ብሎ ጠየቀው። በእንጨቱ ያደረው በጣዖቱ ያደረው ጋኔን ሰይጣን አዎ አለው። ያን ጊዜ ከሞት ተነስቷልና ለልጄ ምን ላድርግለት ልጄ ሆይ ምን ላድርግልህ ብሎ ሲጠይቀው ስገድልኝ አለው። ያን ጊዜ ልጄ አምላክ ቢሆን አይደለም ከሞት የተነሳ ብሎ ሰግዶለታል። ጣዖት ማምለክ በዚህ ጊዜ ተጀምሯል። ልጅህን እንጠይቀው እያሉ እየመጡ ሴሩህን ይጠይቁታል። ሴሩህ እየሄደ ለልጁ ሲሰግድ በሱ ያደረ ሰይጣን ከዚህ ቦታ ማዕድን አለ፣ ከዚህ ቦታ ወርቅ አለ፣ ከዚህ ቦታ ብር አለ፣ ከዚህ ቦታ እንቁ አለ፣ ከዚህ ቦታ እንዲህ ያለ ነገር አለ እያለ በሱ ያደረ ሰይጣን ይነግረው ስለነበር አምላክ እየመሰለው ለልጁ በየቀኑ እየሄደ ይሰግድለት ነበር። ሌሎችም እየመጡ ልጅህን እንጠይቀው ይሉታል። አይሆንም ልጄን ታደክሙብኛላችሁ ይላቸዋል። እኛ በጠረብነው እንጨት እኛ በሰራነው ጣዖት እንደዚህ ይለናል ብለው በየደጆቻቸው ያን ጊዜ ጣዖት መስራት ጀመሩ። ጣዖት ማምለክ ተጀመረ። ትውልድ ተበከለ፣ ትውልድ ተመረዘ። ዛሬ በየደጃችን ጣዖት እንዳለው ማለት ነው። ዛሬ በየበራችን፣ ዛሬ በየኪሳችን፣ በየስልካችን እያንዳንዱ ጣዖት የሌለው የለም። የገንዘብ ጣዖት ይኖራል፣ የዝሙት ጣዖት ይኖራል፣ የመለያየት ጣዖት ይኖራል፣ ፍቅር የማጣት ጣዖት፣ ሰላም የማጣት ጣዖት፣ ያለመመለስ ጣዖት። እንዲህ አይነት ጣዖቶች በየበራችን አሉ። ኃጢአት በየበሩ ሲገባ የተከበራችሁ ክርስቲያኖች ዘመናትን ወደ ኋላ መለስ ብለን ከተመለከትናቸው አሁን ያለው ብቻ አይደለም አዲስ የሚባለው ድሮም የነበረ ነው። አባቶቻችን ያኔ ስልክ ስላልነበረ፣ ኮምፒውተር ስላልነበረ፣ አይፓድ ስላልነበረ፣ እንዳሁኑ ያሉ የቴክኖሎጂ መሳሪያዎች ካሜራዎች ስላልነበሩ እንጨት ጠርበው ነበር የሚያመልኩት። አሁን እኛ እንጨቱን ቆንጆ አድርገን ጠርበን በስልክ ጣዖት እናመልካለን። ልዩነቱ የአሁኑ እንጨት ያምራል። የአሁኑ እንጨት በስልክ መልክ ነው የመጣው። ስለዚህ ካሜራ ይቀርጻል፣ ሁሉ ነገር አለው፣ ይናገራል፣ ያወራል፣ ይጽፋል፣ ያነባል፣ ያስነብባል። ይሄ ስላለው በጣም የተሻለን ይመስለናል እንጂ ልክ እንደዚያ ዘመን ጣዖት በየመንገዳችን በየደጃችን ሰርተን እያመለክን ነው። እግዚአብሔር ከዚህ ሁላችንንም ይጠብቀን። ከዚህ ጣዖት አምልኮ ይህን ትውልድ እንዲያወጣልን የአምላካችን ቅዱስ ፈቃድ ይሆንልን። ከዚህ በኋላ ሴሩህ ናኮርን ወለደ። ናኮር ታራን ወለደ። ታራ አብርሃምን ወለደ። ይህ ጣዖት ሲያያዝ ከአብርሃም ደረሰ። አብርሃም አባቱ የሚሰራውን ጣዖት እንዲሸጥ ወደ ገበያ ይልከው ነበር። አብርሃም ጣዖት ተሸክሞ ወደ ገበያው ይሄዳል። መንገድ ላይ ሲደርስ ጣዖቱን ይጠይቀዋል። ርቦኛል አብላኝ ይለዋል። ጠምቶኛል አጠጣኝ ይለዋል። ያም ባይሆን ጨዋታ ሐዘን ይከፍላልና አጫውተኝ ይለዋል። አናግረኝ፣ ድምፅ አውጣና አናግረኝ፣ አጫውተኝ፣ ብቻዬን ነኝ ይለዋል። ዝም ይለዋል። ይሄድና ገበያ ሲደርስ አብርሃም ከፍ ያለ ቦታ ሆኖ ድምፁን አሰምቶ ይናገራል። አይን እያለው ማያይ፣ ጆሮ እያለው ማይሰባ፣ አፍ እያለው ማይናገር፣ እጅ እያለው ማይደስስ፣ እግር እያለው ማይሄድ አምላክ አለላችሁ ግዙ ብሎ አብርሃም አሰምቶ ይናገራል። አብርሃም አስቀድሞ ይህንን ተረድቷል። በጣም ብዙዎቹ ይህንን ሲሰሙ ምን አይነት ጅል ነው፣ ምን አይነት ሞኝ ነው፣ እሱ የሚሰድበውን አምላክ ማን አምላክ ብሎ ይገዛዋል፣ እሱ የሚያራክሰውን ዕቃ ማን ይገዛን ብለው ነገሩን እንደዋዛ ያዩበት ነበር። አብርሃም ጣዖቱ ሳይሸጥለት ተመለሰ። ወደ መንገድ ሲደርስ አሁንም ጠየቀው። ርቦኛል አብላኝ፣ ጠምቶኛል አጠጣኝ፣ ያም ባይሆን ጨዋታ ሐዘን ይከፍላልና አጫውተኝ አለው። ያን ጊዜም ዝም አለው። አብርሃም አንድ ሐሳብ አሰበ። እንዲያውስ ይሄ ባገላብጠው እንጨት አይደለምን? በዕለተ ሰሉስ ማክሰኞ ቀን እንደማንኛውም የተፈጠረ የዛፍ ቁራጭ አይደለምን? ስለዚህ ለምን አልሰብረውም ብሎ አብርሃም ከላይ ድንጋይ ከታች ድንጋይ አድርጎ ጣዖቱን ቀጥቅጦ ሰበረው።
የአብርሃም ተርኒንግ ፖይንት የሚባለው በእናንተ ቋንቋ የመታጠፊያ ቦታ የሚባለው ይሄ ነው። አብርሃም ከዚህ ሰዓት ጀምሮ መጠየቅ ጀመረ። ማን ነው አምላክ ማለት ጀመረ። ማን ነው ፈጣሪ? ማን ነው የማይሰበር በእንጨት በድንጋይ ሲቀጠቅጡት የማይቀጠቀጥ ሲገሉት የማይሞት ማን ነው? ዓይን ካለው ማየት የሚችል እጅ ካለው ደግሞ መዳሰስ የሚችል እግር ካለው መሄድ የሚችል አምላክ የትኛው ነው? ስለዚህ ምን አይነት አምላክ እኔ የፈጠረኝ ማን ነው? ከኔ የሚበልጠው እኔ ቀና ብዬ ላየው የማልችል ማን ነው? አብርሃም ከዚህ ሰዓት ጀምሮ አምላኩን መመራመር ጀመረ፣ መጠየቅ ጀመረ። ሁሉን ፍጥረት ተመለከተ። ፀሐይን አያት፣ ደመናን ተመለከተ፣ ተራራውን አየ፣ ውሃውን አየ፣ እሳቱን አየ፣ ነፋሱን አየ። ለማሳጠር እነዚህን ሁሉ ተመለከታቸው። ግን ሕጸጽ አለባቸው፣ ጉድለት አለባቸው። ፀሐይዋ ትገባለች፣ ጨለማ ይሆናል። ተራራውም እንዲሁ አይንቀሳቀስም፣ አይናገርም። ውሃም እንዲሁ የወሰዱበታ ይወስዳል፣ እሳትም እንዲሁ በውሃ ያጠፉታል። ሁሉም ነገር ሕጸጽ አለው፣ ጉድለት አለው። ስለዚህ አምላክ ማን ነው ብሎ አብርሃም ጠየቀ። ፀሐይን ተመለከታት። ምናልባት የዚህ ፀሐይ አምላክ ይሆናል አምላክ ያለና እንዲህ የሚል ቃል አወጣ። አምላከ ፀሐይ ተናበበኒ፣ የፀሐይ አምላክ ሆይ አናግረኝ ሲል ያን ጊዜ አብርሃም አብርሃም የሚል ድምፅ ከሰማይ መጣ። ክብርና ምስጋና ለአምላካችን ይሁን። አብርሃም አብርሃም የሚል ድምፅ። እግዚአብሔር አብርሃምን አናገረው። ፈልጎታል፣ በልቡ ፈልጎታል፣ በጽኑ ፍላጎት ፈልጎታል። ዋሊያ ውሃ ሲጠማ ውሃ ለመጠጣት እንደሚወርድ አብርሃም አምላኩን እንደሱ ፈልጎታል። ልቡን ለእግዚአብሔር አፍስሷል። ጣዖት በሚያመልክ ትውልድ መካከል፣ በተረገመ ትውልድ መካከል፣ ኃጢአትና ነውር ጌጡ በሆነ መካከል የተነሳ አብርሃም፣ በዚያ ትውልድ መካከል የተነሳ አብርሃም እግዚአብሔርን የፈለገ ከእንጨት አምልኮ የወጣ ከጣዖት አምልኮ የወጣ የሰማዩን አባት የሰማዩን አምላክ ማንም ሳይነግረው የተመራመረ ልቡናውን ለእግዚአብሔር የሰጠ ማስተዋሉን ለእግዚአብሔር የሰጠ አይምሮውን እንደ ነጭ ወረቀት እግዚአብሔር እንዲጽፍበት የፈቀደ አብርሃም ያን ጊዜ እግዚአብሔርን ድምፅ ሲሰማ እግዚአብሔር እንዲህ አለው። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ አብርሃም አብርሃም ጻ እምብሔርከ ወተፈለጥ ማዝማዲከ ወሁር ሀበ ሀገር ዘአነ አርእየከ። አብርሃም ከአባትህ ከወገኖችህ ከዘመዶችህ ሀገር ተለይተው ውጣና እኔ ወደማሳየ ሀገር ሂድ አለው። አብርሃም እግዚአብሔርን በአካል አላየውም፣ ድምፅ ብቻ ነው የሰማው። አብርሃም ይሄን ድምፅ አመነ። ከወገኖቹ ከአባቱ ቤትና እትብቱ ከተቀበረበት ከተወለደበት ሀገር ከተማ ወጥቶ እግዚአብሔርን ተከተለ። ክብርና ምስጋና ለአምላካችን ይሁን። አብርሃም ይህንን አደረገ። ይሄ የአብርሃም ታሪክ መታጠፊያ ቦታ ብቻ አይደለም። የመጽሐፍ ቅዱሱ መታጠፊያ ቦታ ይሄ ነው። ኦሪት ዘፍጥረት ምዕራፍ 11 ላይ እንደምታዩት የሚሰራ ትልቅ ህንጻ ታያላችሁ። ጥር 7 ላይ የምትሰሙት ታሪክ ማለት ነው። እዚያ ባቢሎናውያን ትልቅ ህንጻ ሲሰሩ አብርሃም የፍቅር ህንጻ ይሰራ ነበር። እዚያ ትልቅ ህንጻ ሲሰራ አብርሃም ድንኳን ሰርቶ እንዲኖር እግዚአብሔር መርጦታል። እዚያ ፍቅር ታጥቷል። እዚያ መደበላለቅ ተከስቷል። እዚያ የቋንቋ መደበላለቅ ተከስቷል። አብርሃም ግን ፍቅር በሚባል ቋንቋ የእግዚአብሔርን ድምፅ ሰምቶ ካራንን ለቆ ሊቃውንቱ ሌሊት ሲያመሰግኑበት እንደነበረ ወፃ ምድረ ካራን ወአ ብሔረ ከነአን ከካራን ወጥቶ ወደ ከነአን ሄደ ብለው እንዳመሰጠሩት ወደ ከነአን ሄደ፣ ወደ ተስፋይቱ ምድር ሄደ፣ ድንኳን ተከለ። አብርሃም በዚያ ድንግዳ እየተቀበለ እግዚአብሔርን እያከበረ ይኖር ነበር። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ ያለው ታሪክ ከዚህ በኋላ ይቀጥላል። አብርሃም እንግዳ የሚቀበል የትውልዱ ምልክት የነበረ ሰው ነው። የሚያልፈውን የሚያገድመውን ዘር ሳይጠይቅ አንተ ምንድነህ ከየት ነው የመጣኸው ሳይል ድሃውን ሁሉ እየተቀበለ ያስተናግድ የነበረ ሰው ነው። ይሄ ብቻም አይደለም። አብርሃም እንግዳ ሲያጣ ጾሙን ይውልና ያድር የነበረ ሰው ነው። ነገር ግን ረጅሙ ጊዜ ለ3 ቀናት አብርሃም ምንም ሳይበላ ምንም ሳይጠጣ በቆየባቸው ጊዜያት 3 ሰዎች እንደመጡ በአብርሃም ቤት ደጃፍ በመምሬ አድባር ዛፍ ላይ ቀትር ላይ እንደተገለጡ ይናገራል። ይሄን በአብራራ እጅግ በጣም ሰዓት ይፈጅብኛል። ግን ቀትር የምትለዋን ብቻ ልንገራችሁ። ለምንድነው ቀትር እግዚአብሔር የተገለጠለት? ቀትር ላይ ቀትር ማለት 6 ሰዓት ማለት አዳም ዕፀ በለሱን የበላበት ሰዓት ነው። በኋላ ዘመን ክርስቶስም ከመስቀል ጋር አካሉ የተገናኘበት ሰዓት 6 ሰዓት ነው። እግዚአብሔር ሳምራዊቷን ሴት ውሃ ጠጭኝ ብሎ የጠየቀበት ሰዓት 6 ሰዓት ነው። ብዙ አባቶቻችን መልካም ስራ የሰሩበት 6 ሰዓት ነው። በአንጻሩ የቀትር ጋኔን የሚባል ታውቁ እንደሆነ አጋንንት የሚርመሰበሱበት እባብ የሚቆምበት የሚንቀዘቀዝበት ሰዓት 6 ሰዓት ነው። ቀትር ነው። ቀትር ላይ ፀሐይ አናት ላይ የሚወጣበት ሐሞት የሚበተንበት ጉልበት የሚዝልበት የፀሐዩ ሙቀት የሚያስጨንቅበት ሰዓት ነው። ቀትር ሲሆን ሰዎች በየቤታቸው ክትት ብለው ቁጭ ጸጥ የሚሉበት ሰዓት ነው። ቀትር
ምንም ያልነበረበት እግዚአብሔር የተገለጠልን በዚህ ሰዓት ነው። በመምሬ አድባር ዛፍ ስር ቀትር በሆነበት ሰዓት፣ ሲኦል ውስጥ በነበርንበት ሰዓት፣ እሳት ውስጥ በነበርንበት ሰዓት፣ በአጋንንት እግር እየተጠቀጠቅን እየደቀቅን በነበርንበት ሰዓት፣ ልጅነት ባጣንበት ራቆታችንን በሆንበት ክብር ባልነበረበት ሰዓት፣ ቀትር በሆነ ሰዓት ጌታንን ምስጢር የሚያሳይ ነው። ቀትር ላይ የተገለጡ 3 ሰዎች ይላል መጽሐፍ ቅዱሱ። መላእክት አይደለም ይበሉ፣ ልብ በሉ። ኦሪት ዘፍጥረት ምዕራፍ 19 ከቁጥር 1 ጀምሮ ግልጽ አድርጎ ሁለቱ መላእክት ብሎ ይናገራል። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ግን 3 ሰዎች ብሎ ነው የሚገልጠው። ለምንድነው 3 ሰዎች ብሎ የሚገልጠው ቢባል በኋላ ዘመን ከ3ቱ አካላት አንዱ አካል እግዚአብሔር ወልድ በተለየ አካሉ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ እንደሚገለጥ ለማሳየት ነው። ታዲያ 3ቱ ሁሉ ሰው መስለው የታዩት ለምንድን ነው ቢባል ፈቃድ የ3ቱ ነውና። ቅዱስ ኤፍሬም ሲናገር ምን አለ? እስመ በፈቃዱ ወበስምረቱ ወመንፈስ ቅዱስ መጻ ወአዳነን። በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ መጥቶ ሰው ሆኖ አዳነን የሚለውን ምስጢር ለማሳየት 3ቱም ሰው መስለው ታይተዋል። በጣም አስደናቂ ነው። ይሄ ምስጢረ ሥላሴ ተብሎ ይገለጣል። በዚህ በኦሪት ዘፍጥረት ምዕራፍ 18 በአብርሃም ድንኳን እነዚህ 5ቱ አዕማደ ምስጢራት ተገልጠዋል። ይህ ምስጢረ ሥላሴ ይባላል። የሶስትነት ምስጢር ማለት ነው። የሥላሴ አንድነት ሶስትነት ምስጢር ማለት ነው። ይህ ተገልጧል። 3 መሆናቸው ከዚያ ደግሞ አንድ መሆናቸው በምን ይታወቃል ቢባል አብርሃም በምስጢር አውቆ በጸጋ አውቆ 3 መስፈሪያ ዱቄት ወስደሽ አንድ አድርገሽ ጋግሪ አላት። ሳራ 3 መስፈሪያ ዱቄት ወስዳ አንድ ቂጣ አድርጋ ጋገረችው። 3 መስፈሪያ የሶስትነት አንድ መሆኑ የአንድነት ምሳሌ ምስጢረ ሥላሴ ተገለጠ። ክብርና ምስጋና ለአምላካችን ይሁን። የመጀመሪያው ይሄ ነው። ሁለተኛ በዚህ በኦሪት ዘፍጥረት ምዕራፍ 18 በአብርሃም ድንኳን ምስጢረ ስጋዌ ተገልጧል። ምስጢረ ስጋዌ ማለት ሰው የመሆን ምስጢር ማለት ነው። የሰውነት ምስጢር ማለት ነው። በጣም ትልቅ ጉዳይ እንደሆነ የምነግራችሁ ሥላሴ ለአብርሃም የተገለጡበት ዋና ምክንያት ዓላማቸው ለአብርሃም እንግዳ መሆን ብቻ አይደለም። ለአብርሃም እንግዳ መሆን ብቻ ሳይሆን እንግዳ የሆነውን የወደፊቱ ልደት መናገር ነው። በማን በኩል? በይስሐቅ በኩል። ከይስሐቅ ይሰመይ ለከ ዘር ብሎ እንደተናገረው ከይስሐቅ ዘር ይወጣልሃል ተብሎ እንደተነገረው የይስሐቅ ልደት በጣም አስደናቂ ነው። የይስሐቅ ልደት ካረጁ ካፈጁ በኋላ የተወለደ ነው ይስሐቅ። ይህም ምስጢረ ስጋዌ ለመናገር ነው። ለምን? ከይስሐቅ ክርስቶስ እንደሚገኝ ለማጠየቅ። ዋናው ብስራት፣ ዋናው የምስራች፣ ዋናው ደስታ፣ ዋናው ዓላማው ይስሐቅ ይወለዳን አይደለም። ይስሐቅ የሆነው ደስታ የሆነው ክርስቶስ በኋላ ዘመን ከድንግል ማርያም እንደሚወለድ ከአብርሃም ዘር እንደሚወለድ ለመናገር ይህንን በዓል ነው የምናከብረው። ክብርና ምስጋና ለአምላካችን ይሁን። ይህንን በዓል ይህንን ልዩ ምስጢረ ስጋዌ ተብሎ ይጠራል። እንዲያውም ከ3ቱ አንዱ ተመልሶ አመ ከመዮም ገብ ሀቤከ የዛሬ ዓመት እንደ ዛሬው ነው የሚለው። ከብዙ ሺህ ዓመታት በኋላ ማለት ነው እንደ ዛሬው የሚለው ቃል ልክ እንዲህ 3ቱ አካላት 3 ሰዎች በአብርሃም ቤት እንደተገለጡ አብ ለማጽናት፣ ወልድ በተለየ አካሉ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ለመዋሃድ የእግዚአብሔር ልጅ ክርስቶስ ለመባል፣ መንፈስ ቅዱስም ለመክፈልና ለማዋሃድ በድንግል ማርያም ማህፀን ከአብርሃም ዘር ከተገኘችው ከድንግል ማርያም ማህፀን የአብርሃም ድንኳን ተብላ በተገለጠችው በድንግል ማርያም ማህፀን ሃይመት አብርሃም ተብላ በምትጠራዋ የአብርሃም እርሻ ተብላ የምትጠራዋ የአብርሃም ተስፋ የአብርሃም ትንቢት ተብላ የምትጠራዋ ከመቤታችን እንግዳ ሆነው 3ቱም እንደሚገኙ ለማሳየት ምስጢረ ስጋዌ ለመግለጥ 3 ሰዎችን መስለው ሥላሴ በአብርሃም ቤት ተገኙ። ይህ ሁለተኛው ምስጢረ ስጋዌ ነው። በዚህ በኦሪት ዘፍጥረት ምዕራፍ 18 በአብርሃም ድንኳን 3ኛ ምስጢረ ጥምቀት ተገልጧል። ምስጢረ ጥምቀት ማለት የጥምቀት ምስጢር ነው። አስደናቂ ነው። አብርሃም ልክ በመምሬ አድባር ዛፍ ስር 3ቱን ሰዎች ሲመለከታቸው ወይም 3 ሰዎችን መስለው የተገለጡትን አብን፣ ወልድን፣ መንፈስ ቅዱስን ሲመለከት ጌቶች አለ ውሃ ላምጣና እግራችሁን ታጠቡ አላቸው። ይሄ ምስጢረ ጥምቀትን የሚያሳይ ነው። በነገራችን ላይ በጣም አስደናቂ ነው። ይሄን የት እንደምታገኙት ልንገራችሁ። ኦሪት ዘፍጥረት የዮሐንስ ወንጌል ምዕራፍ 13 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ተንበርክኮ የደቀ መዛሙርቱን እግር ያጠበበትን ምስጢር ትመለከታላችሁ። ጌቶች እግራችሁን ታጠቡ። ልብ በሉ፣ ተጠንቅቃችሁ ስሙኝ። ሥላሴ ተጠመቁ እያልኳችሁ አይደለም። ምስጢረ ጥምቀትን ግን አስቀድመው እንዳሳዩ እየነገርኳችሁ ነው። ይህስ በምን ይረጋገጣል ካላችሁኝ ጌታችን መድኃኒታችን ኢየሱስ ክርስቶስ በተጠመቀበት ጊዜ አብ በደመና ሆኖ ይህ የምወደው ልጄ ነው ብሎ መስክሯል። መንፈስ ቅዱስም በርግብ አምሳል ወርዶ በራሱ ላይ አርፎ መስክሯል። ራሱ ወልድም በክበበ ትስብእት ተገልጦ ተጠምቋል። 3ቱም አካላት ያን ምስጢር አስቀድመው በአብርሃም ድንኳን ገለጡት። ክብርና ምስጋና ለአምላካችን ይሁን። ይሄ ብቻም አይደለም።
ይሄ ብቻ ሳይሆን ጥምቀት በሶስቱ ስም እንደሚፈጸም ለማጠየቅ ጌታ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ፣ ስታጠምቋቸውም በአብ በወልድ በመንፈስ ቅዱስ ስም እያላችሁ አጥምቋቸው አለ። ሥላሴ አስቀድሞ በአብርሃም ድንኳን ምስጢረ ሥላሴን እንደ እሳት አቀጣጠሏት። ምስጢረ ጥምቀትን እንደ እሳት አቀጣጠሏት። ያቺ ምስጢር ውስጥ ለውስጥ መታ በሐዲስ ኪዳን ለሁላችን ተገለጠች። ክብርና ምስጋና ለአምላካችን ይሁን። ሶስተኛ ምስጢረ ጥምቀት በዚህ በኦሪት ዘፍጥረት ምዕራፍ 18 ላይ ተገልጧል በአብርሃም ድንኳን። አራተኛ ምስጢረ ቁርባን ተገልጧል። ይሄም ደግሞ አስደናቂ ነው። አስቀድሜ እንደገለጥኩት አብርሃም ይጠይቃል፣ ቁራሽ እንጀራ ላምጣላችሁና ልባችሁን ደግፉ ይላል። ይሄም በጣም የሚያስደንቅ ነው። ቁራሽ እንጀራ ላምጣላችሁና ልባችሁን ደግፉ ይላል። ይሄን የሚላቸው ለሥላሴ ነው። እንዲያውም መጽሐፍ ቅዱሱ በሉ ብሎ ነው የሚገልጠው። ለምን በሉ እንደሚባል ታውቃላችሁ? የኛ መተርጉማን እንዲህ ይላሉ። አሁን ሥላሴ በሉ ማለት እሳት ቅቤ በላ ማለት ነው ይላሉ። ቅቤን ወደ እሳት ብታቀርቡት ያቀልጠዋል እንጂ አይበላውም፣ አያነደውም፣ አያቃጥለውም፣ ግን ያቀልጠዋል። ሥላሴም በሉ የሚል አይነገርላቸው። እንኳን ለሥላሴ ለመላእክትም አይነገርላቸው። እንኳን ለመላእክት ለነፍስም ለብቻዋ አይነገርላትም። እንኳን ለነፍስ ይቅርና ቅዱሳንም ከበቁ በኋላ ህብስት ሰማያዊ ይሰጣቸዋል፣ ጽዋ ሰማያዊ ይሰጣቸዋል። ያም ባይሆን እንዲሁ በጸሎት ይኖራሉ። እንኳን ለሥላሴ ቀርቶ ማለት ለሰዎች እንኳን። ነገር ግን በሉ የሚለው ልባችሁን ደግፉ የሚለው ቁራሽ የሚለው ምን እንደሚያሳይ ታውቃላችሁ? በሐዲስ ኪዳን የሚገለጠውን የጌታን ቅዱስ ሥጋና ክቡር ደም የሚያሳይ ነው። ልባችሁን ደግፉ የሚለው ቃል ምን እንደሆነ ታውቃላችሁ? እኔና እናንተ ስንቆርብ የሥላሴን ልብ እንደግፋለን። እንደዚህ ስላችሁ ደም የሚረጭ ልብ አላቸው ማለት አይደለም። ልብነታቸው፣ አዋቂነታቸው፣ የሁሉ የበላይ መሆናቸው፣ ርኅራኄያቸው ይሄ ልብ ተብሎ ይገለጣል። ሐሳባቸው ልብ ተብሎ ይገለጣል። አስተውሎታቸው ልብ ተብሎ ይገለጣል። አምላክነታቸው ራሱ ልብ ተብሎ ይገለጣል። ይሄን ማወቅ ይገባል። ልባቸውን መደገፍ ማለት ግን እግዚአብሔርን ደስ ማሰኘት የሚቻለው ቅዱስ ሥጋውንና ክቡር ደሙን በመቀበል ነው። ቁራሽ ነው። ይህንን ደግሞ ጌታ እንዴት እንዳረጋገጠው ልንገራችሁ። የሉቃስ ወንጌል ምዕራፍ 24 ቁጥር 31 ላይ ብትመለከቱ የኤማሁስን መንገደኞች ተከትሏቸው ወደ ቤታቸው ይገባል። ማዕድ ይቀርባል። ከዛ ጌታ እንዲህ ያደርጋል። የቀረበውን ማዕድ ይባርክና ይቆርሳል። ከዛ ቁራሹን ይሰጣቸዋል። ያን ጊዜ ምን ይሆናል? ዓይናቸው ይፈታል። ከዚያስ እነዚያ ሰዎች እንደገና ተመልሰው ወደ ኢየሩሳሌም ሄዱ። ያ ቁራሽ ቅዱስ ሥጋውና ክቡር ደሙ ነው። ያ ቁራሽ በዚህ የሚሰጠው ዕለት ዕለት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ ነው። ክብርና ምስጋና ለአምላካችን ይሁን። ቁራሽ ሰጠን። የአብርሃም ድንኳን እቺ ቤተክርስቲያን ናት። እቺ ቤተክርስቲያን ይህንን ቁራሽ ዕለት ዕለት ትሰጣለች። የሥላሴን ልብ ትደግፍበታለች። ልብ በሉ። የሥላሴን ልብ መደገፍ ማለት እግዚአብሔርን ማስደሰት ማለት ነው። ሥላሴን ማስደሰት ማለት እግዚአብሔር ምን ይበላን ካላችሁኝ የኛን ፍቅር ይበላል። እግዚአብሔር ምን ይጠጣን ካላችሁኝ የኛን ፍቅር ይጠጣል። የሰው ልጆችን ሰላም፣ የሰው ልጆችን አንድነት፣ የሰው ልጆችን በጎ ህብረት፣ የሰው ልጆችን አንድነትና ጉባኤ እግዚአብሔር ይበላል፣ ይጠጣል። እግዚአብሔር ምን ደስ ያሰኘዋል ያላችሁኝ እንደሆነ የነፍሳት መመለስ፣ የሰው ልጆች መቁረብ፣ የኛ ንስሐ መግባት እግዚአብሔርን ብቻ አይደለም መላእክትንም ጭምር ደስ የሚያሰኛቸው ይሄ ነው። ልቡን ደግፉ። የሥላሴን ልብ ደግፉ። እንደዚህ ስላችሁ እንዳልኳችሁ ትርታ የሚመታ እንደኛ አይነት ልብ አለው ማለት አይደለም። እንዳትሰናከሉ ተጠንቀቁ። እግዚአብሔርን ግን በመቁረብ በቁራሹ ደስ አሰኙት። እግዚአብሔር በየደጃችን ተቀምጧል። በእያንዳንዳችን በር የመምሬ አድባር ዛፍ አለ። በዚያ ስር ሆኖ እግዚአብሔር ይጠራል። በመምህራን አድሮ ይጠራል። በሊቃውንት አድሮ ይጠራል። በሊቃነ ጳጳሳቱ ይጠራል። በቀሳውስቱ ይጠራል። በሊቃውንቱ ሌሊቱን ሙሉ በመሐሌት እግዚአብሔር እየጠራን ነበር። በእያንዳንዳችን የመምሬ አድባር ዛፍ ስር እግዚአብሔር ስለ ቸርነቱ ሽርኩት ብሎ እኛን ደጅ ይጸናል። ልክ ጌታውን እንደሚያከብር ውሻ ጌታም ዛሬም እኛን ይለማመጣል። እኛ በሄድንበት ቦታ ይከተላል። በወደቅንበት ሱስ ሁሉ ልጅ ሆይና እያለ ይጠራል። የሥላሴን ልብ ደግፉ። በገንዘብ አይደለም እምላችሁ፣ ሕንፃ በመስራት አይደለም እምላችሁ፣ በብዛትም አይደለም እምላችሁ፣ በቁጥርም አይደለም እምላችሁ። ንስሐ በመግባት የሥላሴን ልብ ደግፉ። የሥላሴን ልብ በቁራሽ ደግፉ። ሥጋውን ደሙን በመቀበል ደግፉ። ይህ ምስጢረ ቁርባን ይባላል። የመጨረሻው ምስጢረ ትንሣኤ ሙታን ነው። አምስተኛው በዚህ በኦሪት ዘፍጥረት ምዕራፍ 18 እና በአብርሃም ድንኳን የመጨረሻው ትንሣኤ ሙታን ተገልጧል። ይሄ ደግሞ ትንሽ
ጠንከር ሊል ይችላል። በደንብ ስሙኝ እንዴት ትንሣኤ ሙታን እንደተገለጠ። ትንሣኤ ሙታን ማለት የሙታን ትንሣኤ ማለት ነው። የሙታን ትንሣኤ ማለት ባጭሩ ትንሣኤ የሚባለው አንድ ነገር አበቃለት፣ አለቀ፣ ደቀቀ ከተባለ በኋላ የሚነሳ የሚለመልም የሚያቆጠቁጥ ማለት ነው። ትንሣኤ ማለት እንደሱ ነው። ትንሣኤ ከመቃብር መውጣት ብቻ አይደለም ትርጉሙ። ትንሣኤ ባሉበት በሕይወት ከሞቱበት መነሳት፣ በበደል ከሸተቱበት ሽታ ከከረፉበት ክርፋት፣ በኃጢአት ከወደቁበት የሱስ መቃብር መነሳት ማለት ነው። ትንሣኤ ሙታን የሚባለው ይሄ ነው እንጂ ከመቃብር መውጣት ብቻ አይደለም። ትንሣኤ ሙታን የሚባለው የተገለጠበት ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 4 ላይ የትንሣኤ ማስረጃ አድርጎ ሳራን ጠቅሷታል። እኔ በጣም ይገርመኛል። ሳራን የትንሣኤ ሙታን ወይም የሙታን መነሳት ማረጋገጫ አድርጎ ጠቅሷታል። ለምን እንደሆነ ታውቃላችሁ? ኦሪት ዘፍጥረት ምዕራፍ 18 ላይ የሚገልጠው ሳራ ወርሃዊ ልማዷ ተቋርጦ ነበር። ወርሃዊ ልማድ አታይም ነበር። ለምን? ከ90 ዓመት በላይ ነበረች ሳራ። አብርሃምም አርጅቶ ሸምግሎ ነበር። ሰውነቷ እንደ በድን ሆኖ ሳለ፣ ሙቀት ልምላሜ ተለይቶት ሳለ፣ ወርሃዊ ልማድ ከእርሷ ተቋርጦ ሳለ፣ ወርሃዊ ልማድ ማለት ባዮሎጂካል የሆነው ሳይክል ተቋርጧን ማለት ነው። ይሄ የስነ ህይወት የሚባለው ዑደት እሱ ከእርሷ ተቋርጧን ማለት ነው። ሰውነቷ ህይወት አይቀጠልበትም፣ እንደ በድን ሆኗል ማለት ነው። ይሄ ማለት ነው ወርሃዊ ልማድ መቋረጥ ማለት። ወርሃዊ ልማድ የሚባለው በየወሩ የሚፈስ እንቁላሉ የወንድ ዘር ካላገኘ ልጅ ለመሆን እድል ከሌለው ደም ሆኖ ማሾ የሚፈስበት ሂደት ነው። ወርሃዊ ልማድ ማለት ይሄ ነው። ሳይንሱ እንደዛ ነው የሚለው። ሳራ እንቁላል በሰውነቷ መዘጋጀት ቆሟል። ህይወት ተቋርጧል። ህይወት የሌለበት እንደ በድን ሙቀት ልምላሜ ተለይቶት እንደ በድን ሆኖ የነበረው ሰውነቷ ከስላሴ ቃል ሲሰማ ይስሐቅ ተጸነሰበት። ክብርና ምስጋና ለአምላካችን ይሁን። እንደ በድን ሆኖ የነበረው ሰውነቷ እንደ በድን ሆኖ የነበረው ሰውነቷ ነፍስ ዘራ፣ እንደገና ህይወት ተገኘበት። ይሄ ነው እንደሚገርማችሁ። ህይወት መገኘቱ ብቻ አይደለም፣ ተራ ልጅ አይደለም የተገኘው። እመቤታችን የምትገኝበት ክርስቶስ የሚገኝበት ዘር ይስሐቅ ሙታለች፣ እንደ በድን ሆናለች ከተባለችዋ ሳራ ማህፀን ተወለደ። ክብርና ምስጋና ለአምላካችን ይሁን። አስደናቂ ነው ይሄ። ይሄ የትንሣኤ ሙታን ምሳሌ ተብሎ በቅዱስ ጳውሎስ ተጠቅሷል። 5ቱ አዕማደ ምስጢር ደግሞ በጣም የሚገርመው ሌላኛውን ደግሞ ላሳያችሁ። ይስሐቅ ከተወለደ በኋላ አብርሃም ይስሐቅን እንዲሰዋው እግዚአብሔር ጠይቆታል። ለምንድን ነው ቢባል ይስሐቅ ክርስቶስ የሚገኝበት ነው። እግዚአብሔር ማሽተት የሚፈልጋቸው መስዋዕቶች አሉ። እግዚአብሔር ማየት የሚፈልጋቸው ፈቃዶች አሉ። ይሄ የመጨረሻው ነው። ኦሪት ዘፍጥረት ምዕራፍ 22 ላይ ሌሊትም ሊቃውንቱ ሲያመሰግኑት እንደነበረው አብርሃም ወሰዶ ለይስሐቅ ወልዱ ልጁን ይስሐቅን ወሰደው እያሉ ሲያመሰግኑበት እንደነበረው በቅዱስ ያሬድ ዜማ ይህንን የትንሣኤ ሙታን ምሳሌ የሆነውን ይስሐቅን ካደገ በኋላ በእግሩ መሮጥ ከጀመረ በኋላ መታዘዝ ከጀመረ በኋላ እግዚአብሔር አብርሃምን አንድ ልጅን ሰዋልኛል። አንድ ልጅህን ሰዋልኝ፣ የምትሰዋበትን ቦታ እኔ እነግርሃለሁ፣ ጊዜውንም እኔ እነግርሃለሁ። የምትሰዋው ከነገ ወዲያ ነው። አሁን ከነገርኩ ከ3ኛው ቀን በኋላ ነው የምትሰዋው ይለዋል። በ3ኛው ቀን ትሰዋዋለህ። የምትሰዋው ቦታ ደግሞ ሞሪያም የሚባል ተራራ ነው ይለዋል። ሌላ እንዳታስከትል፣ ልጅህን ብቻ ይዘህ ባሮችህን አስከትለ ወደ ተራራው ስትወጣ ግን ብቻህን እንድትሄድ ይለዋል እግዚአብሔር። አብርሃም ለሚስቱ ለሳራ አልነገራትም። ይህንን ቃል ከእግዚአብሔር ይሰማል። የሚገርም እኮ ነው። ካረጀ ካፈጀ የወለደው ከሸመገለ የወለደው የትንሣኤ ሙታን ምሳሌ ሆነው ከመቃብር የወጣበት ታሪኩን የቀየረበት ታሪኩ የተለወጠበት አብርሃም ልጁን ወደ ተራራ ይዞ ሄደ። 3 ቀን ተጓዘ፣ 3 ቀን ገሰገሰ። ወደ ተራራው ይዞት ወጣ። ጽንሁ ዝዬ አነ ወወልዴ ሰጊደን ንገብ፣ እናንተ እዚህ ቆዩኝ እኔና ልጄ ሄደን እጅ ነስተን እንመለሳለን ብሎ ቀና ሲል ተራራው ላይ የብርሃን መስቀል ተተክሏል። እየታየው የነበረው የሐዲስ ኪዳኑ ምስጢር ነበረ። ያ በቀራንዮ የሚሰዋው በመስቀል የሚሰቀለው ጌታ፣ ያ ደሙ እየተዘራ ምድሩን እስኪያርሰው አፈሩን ጭቃ እስኪያደርገው ድረስ ደሙ ከመስቀል ይወርድ የነበረው ጌታ እሱ እየታየው። ምክንያቱም እሱ ነው የሚሰቀለው። የሚቤዠን ቤዛችን እሱ ስለሆነ፣ መድኃኒታችን እርሱ ስለሆነ እሱ እየታየው። ግን እሱ የሚገኘው ከይስሐቅ ነው። ስለዚህ ከይስሐቅ የሚገኘው ዘር አስቀድሞ ከመሰዋቱ በፊት ይስሐቅን በህሊናው እንዲሰዋለት እግዚአብሔር ፈለገ። ስለዚህ አብርሃም ይስሐቅን ይዞት ወደ ተራራ ወጣ። ልጁ ግን ጠየቀው። ይስሐቅ እንዲህ አለ፣ ያ የዚያ ትውልድ ልጅ፣ ያ የአብርሃም ልጅ፣ ያ የደጉ ልጅ፣ ያ የእንግዳ ተቀባይ ልጅ፣ ያ ስላሴ ተናግረውለት ብስራት ተናግረውለት የተወለደው ልጅ፣ ያ ምስኪን፣ ያ ታዛዥ፣ ያ ቅን፣ ያ ሽማግሌ የሚያከብረው፣ ያ አባቱን የሚወደው፣ ያ እናቱን የሚያከብረው ይስሐቅ
አባቴ ልጄ ዝም ብሎ አያለው መስዋዕቱ ማን ነው? በጉ የለም፣ እንጨት አያለው፣ ካራውን አያለው፣ መሰዊያውን አያለው፣ ነገር ግን በግ አይታየኝም ይለዋል። አርምም ወልዴ በግ ወሰይ አምር እግዚአብሔር፣ ልጄ ሆይ በጉን እግዚአብሔር ያዘጋጃል፣ በጉን እግዚአብሔር ያውቃል፣ አንተ ዝም በል ይለዋል። ልጁ ታዛዥ ነው፣ ዝም አለ። ሰውነቱ ነገረው ምንም የለም፣ እንዲያው ባይህ የምትሰዋው እኔን ይመስለኛል አለው። ልጄ አትጎዳበትም አለው። ይስሐቅ ያለው እንዲህ ነው፣ ደፍተህ ረደኝ ነው ያለው። ዓይኔን ብታይ ትራራለህ፣ ከአምላክ ጋር ትጣላለህ፣ ከእግዚአብሔር ጋር ትጣላለህ። ምናልባት የዛሬ ትውልድ ከእግዚአብሔር ጋር የሚያጣላም ነው። በእውነት ይቅር በሉኝ። እንዲህ አይነት ነገር ደጋግሜ ስናገር በተግሳጽ ለማስጨነቅ አይደለም፣ ግን ደግሞ መፈተሽ ስለሚገባ ነው። አባቶችን የማያከብር ብዙ ነው። እንኳን ደፍተህ ረደኝ ማለት ይቅርና ዓይኔን ብታይ ከእግዚአብሔር ጋር ትጣላለህ ማለት ይቅርና አባቶቹን ከእግዚአብሔር ጋር የሚያጣላ እሱ ከእግዚአብሔር ጋር የሚጣላ አማላጆቹን የሚገፋ ካህናቱን የሚገፋ መነኮሳቱን የሚገፋ ሽማግሌ የማያከብር ትውልድ እየተፈጠረ ነው። ተሳዳቢ ትውልድ፣ ተራጋሚ ትውልድ፣ ከአንደበቱ ጥሩ የማይለቀም በረከት የማይወጣ ስድብ ጀግንነት የሚመስለው፣ ትችት ጀግንነት የሚመስለው፣ ትችት ታሪክ የሚመስለው እንዲህ አይነት ትውልድ እየተፈጠረ ነው። ሊቃነ ጳጳሳትን የማያከብር፣ መምህራንን የማያከብር፣ ሊቃውንቱን የማያውቅ፣ ለሀገር ውለታ የዋሉለትን ማያውቅ፣ አገር ያቀኑ ቦታ ያቀኑ ሰዎችን ቀጥቅጦ በገጀራ ቆራርጦ በጆንያ የሚጥል ትውልድ እየተፈጠረ ነው። ሰው ዘቅዝቆ ሰቅሎ እንደ ቲያትር እንደ ፊልም እንደ ድራማ የሚያይ ትውልድ ፈጥረናል። ርጉዝ የሆኑ ሴቶች ሆዳቸውን ሰንጥቆ ጽንስ የሚያወጣ የአንዳንዶቹን ኩላሊቶቹን በእሳት ጠብሶ የሚበላ ትውልድ፣ ሰውን ከነ ህይወቱ የሚያቃጥል ትውልድ እየፈጠረ ነው። እንዲህ አይነት ትውልድ በተፈጠረበት ሁኔታ ማፈር ይገባናል። ይሄ ለማንም የሚሰጥ አይደለም፣ ለየትኛውም ክልል አይደለም። እንደ ቤተ ክርስቲያን ታቦት እንዳለው ሃይማኖት እንዳለው መንፈሳዊ እንደሆነ ህዝብ ታሪክና እሴት እንዳለው ህዝብ ሁላችንም ልናፍርበት የሚገባ ነው። ይሄ የኢትዮጵያ የትኛውም ጠረፍ ላይ ሊሆን ይችላል የተደረገው፣ ግን እዚህ ሆነ ማፈር አለብህ፣ እዚህ ሆነሽ ማፈር አለብሽ። እኔ ነኝ ማለት አለብህ፣ እኔ ነኝ ማለት አለብሽ፣ እኔ ነኝ ማለት አለብን። ኃላፊነት መውሰድ አለብን። እንዲህ አይነት ትውልድ ይስሐቅ ግን ለአባቱ የመለሰለት መልስ ረደኝ አለው። ታዘዘ፣ እስከ ሞት ድረስ ታዘዘለት። የይስሐቅ እስከ ሞት ድረስ መታዘዝና አብርሃም ልጁን እስከ ሞት ድረስ ለመሰዋት ዝግጁ መሆኑ አባትነቱ ተገለጠ። ደግሞ አባትነትን ተመልከቱት። የዚህ ዘመንን አባትነት፣ የዚህ ዘመን አባትነት እጅግ በጣም ከባድ ነው። አብርሃም ልጁን ለመሰዋት ታዘዘ። እናንተ ልጆቻችሁን ከእንቅልፍ መቀስቀስ ይከብዳቸዋል። በእናንተ ቤት ሳስባችሁ ሞታችኋል። ቅዳሴ ለማስቀደስ ልጆቻችሁን ይበርዳታል፣ ብርዱ እንደዚህ ያደርጋታል፣ እንቅልፏን ትጨርስ፣ አሳዝናኝ እኮ ነው እያላችሁ ለቅዳሴ ማምጣት ለስጋው ደግሞ ማቅረብ እንኳን ያቀታችኋል። ወላጆች ሆናችሁ አባቶች ሆናችሁ አዝናችሁ ሙታችሁ እግዚአብሔር እንዳያሳድጋቸው እግዚአብሔር እንዳይባርካቸው እድሜያቸው እንዲቆረጥ የምታደርጉ በጣም ብዙዎች ናቸው። ምን ይሆናሉ ከእንቅልፋቸው? በሳምንት አንድ ቀን እንቅልፋቸው ቢቋረጥ ምን ይሆናሉ? ቢበርዳቸውስ ምን ይሆናሉ? ልጅና ፊት አይበርደውም አይደለም የሚባለው በአባባሉ። እንኳን መጥተው በእግዚአብሔር ፊት ቢሞቃቸው ምን አለ? በሙቀት ቢያድጉ፣ በሙቀተ ጸጋ ቢያድጉ፣ በጥበብ ቢያድጉ፣ በሞገስ ቢያድጉ፣ በእውቀት ቢያድጉ፣ በመንፈስ ቅዱስ ፊት ቢመላለሱ፣ በቅዱሳኑ ፊት ቢመረቁ ምን አለበት? አባቶቻችን ሊቃነ ጳጳሳቱ ቢባርኳቸው ምን አለበት? መጥተው ጸበሉን ቢጠጡ፣ እምነቱን ቢቀቡ፣ ይችን ቤተ ክርስቲያን እያዩ ልክ ከሊቃውንቱ ጋር ደብረ ብርሃን የሚለውን እያመሰገኑ የሀገር ፍቅር፣ የቦታ ፍቅር፣ የቤተ ክርስቲያን ፍቅር፣ የታሪክ ፍቅር፣ ታሪክን የመጠበቅ ኃላፊነትን እየተማሩ ቢያድጉ ችግሩ ምንድን ነው? በጣም ብዙዎቻችን ልጆቻችንን ውድ ትምህርት ቤት እናስተምራቸዋለን። ሰንበት ትምህርት ቤትማ አይገቡም። የኛ ልጆች ምን በወጣቸው? የኛ ልጆች ዲያቆን እንዴት ይሆናሉ? ኋላ ቀርነት ነው። ቄስ እንዴት ይሆናሉ? እንዴት አገልጋይ ይሆናሉ? ቄስ እንዲኖር እንፈልጋለን፣ ልጅህ ግን ቄስ እንዲሆን አትፈልግም። ዲያቆን እንዲኖር እንፈልጋለን፣ ዲያቆን እንዲሆኑ ልጆቻችሁ አትፈልጉም። ሰንበት ተማሪዎች እንዲኖሩ ትፈልጋላችሁ፣ ግን ልጆቻችሁ ሰንበት ተማሪ እንዲሆኑ አትፈልጉም። የቆሎ ተማሪው ይሄ መምህሩ ያቋቋሙ የድጓው መምህር የሸተተ እንጀራ እየበላ ይማራል። በምን ኃላፊነቱ ነው? ምን አይነት ዕዳ የብቻው አለበት? ምን አይነት ዕዳ አለባቸው? እነ ሊቀ ሊቃውንት የኔታ ነብየ ልዑል እየተቆራመቱ የሚያስተምሩት እየለመኑ ተማሪዎቻቸውን የሚያስተምሩት የተለየ የሀገር ዕዳ ያለባቸው ይመስላችኋል? የተለየ የቤተክርስቲያን ዕዳ ያለባቸው ይመስላችኋል? አንዳንድ ነገሮችን እንዴት እንደረሳን ይታያችኋል። እናንተ እዚህ ትመጡና ሰዓቱን ወሰዱብን ብላችሁ እኛን ተችታችሁ ትሄዳላችሁ። ግን እኛ እድሜ ልካችንን እንማራለን። በምንም መልኩ እኛ እንኳን ትንሽ አምልጠናል። ግን አሁንም ድንጋይ ላይ ተቀምጠው እየተቃጠሉ የሚያስተምሩ መምህራን አሉ። ዛፍ ስር የሚያስተምሩ ከተማሪዎቻቸው ልመና ኮቸሮ ደረቅ እንጀራ እየበሉ የሚያስተምሩ መምህራን አሉ። እናንተ ይቺ ሰዓት ታሰለቻቸዋለች። ሊቃውንቱስ ዘመናቸውን ሙሉ እድሜያቸውን ሙሉ ተቃጥለው ይኖራሉ። ምን አይነት ዕዳ አለባቸው ብቻቸው?
አባትነት እንደዚህ ነው። ወላጅነት እንደዚህ ነው። ልጆቻችሁን አምጧቸው። አብርሃም ይስሐቅን ለመሰዋት ወስኖ ወደ ተራራ ወሰደ። እናንተ ግን በምንም አይነት ደቂቃ መስዋዕት ማድረግ ከትምህርት ቤታቸው እንዲቀሩ አትፈልጉም። ከመዋዕለ ሕፃናት አንዲት ቀን እንዲቀሩ አይፈልጉም። ቤተክርስቲያን ግን አንድ ቀን እንዲሄዱ አትፈልጉም። እንዲህ አድርጎ ቤተክርስቲያን ማስቀጠል አይቻልም። እግዚአብሔር ለሁላችንም ማስተዋልን ያድለን። አብርሃም ይስሐቅን፣ ይስሐቅ አብርሃምን እንዲህ አለው። ያን ጊዜ አብርሃም በልጁ ላይ ወስኗልና አስሮ ደፋው፣ ደፍቶ አስተኛው። ያን ጊዜ ወቅለምቱን መዘዘ፣ ካራውን መዘዘ፣ በይስሐቅ አንገት ላይ አሳርፋለሁ ሲል ያን ጊዜ እግዚአብሔር ከሰማይ ተናገረ። አብርሃም አብርሃም ይታውርድ እዴከ ላይ ለይስሐቅ ኩሌ፣ አብርሃም ሆይ እጅህን በወዳጄ በይስሐቅ ላይ አታሳርፍ አለው። ዘወር ብሎ ሲመለከት ነጭ በግ ተመለከተ። ክብርና ምስጋና ለአምላካችን። ነጭ በግ ተመለከተ። እግዚአብሔር የጠየቀንን ስናደርግ በየጎናችን ነጭ በግ ተዘጋጅቶ እናገኛለን። የሚያስፈልገንን ነገር እናገኛለን። ዛሬ እዚህ ስላከበረን፣ እዚህ ስላነገስን፣ ከዚህ ስንወጣ እግዚአብሔር ለእያንዳንዳችን የሚያዘጋጀው ነጭ በግ አለ። ነጭ እድል፣ መልካም እድል፣ ጥሩ እድል፣ በጎ እድል፣ እንዲህ አይነት እድሎችን እግዚአብሔር ያዘጋጃል። ከእግዚአብሔር ፊት ቆይተን ስንሄድ ማለት ነው። አብርሃም ተመለከተ። የእኛ ሊቃውንት እንዲህ ይላሉ። በተለይ የቅኔ መምህራን በይስሐቅ አንገት አሰረ ደም ተገኝቷል ይላሉ። እኔ ይገርመኛል። የቅኔ መምህራን ከሚዘርፉበት ቅኔ ከሚዘርፉበት አንዱ የአብርሃም ይስሐቅን አርዶታል። በቃ በህሊናው ሰውቶታል። እንዲያውም በተርጉማን የሚሉትን ልንገራችሁ። የአብርሃም ልቡና መቃብር ነው ይላሉ። የአብርሃም ልቡና የይስሐቅ መቃብር ነው። ለምን? አብርሃም 3 ቀን ሙሉ ወደ ተራራው ሲጓዝ በልቡናው ይስሐቅን እንዴት እንደሚያርደው እያሰበን ሄደው። ደሙ ሲፈስ፣ ይስሐቅ ሲጓጉር፣ ይስሐቅ ሲጮህ፣ አንገቱን ሲበጥሰው፣ ከዛስ ብልቱን አውጥቶ ከታች እሳት አንድዶ እንጨቱ ሲቃጠል፣ ከዛስ ስጋው ሲፈነዳ ሲጮህ፣ ይሄን በህሊናው እያሰበን ሄደው። እግዚአብሔር ራሱስ ምን እንዳለ አይገርማችሁም? ለአብርሃም እንዲህ ያለው ምን እንደሆነ ታውቃላችሁ? አንድ ልጅህን ለኔ አልከለከልክምና ነው የሚለው። ምን ማለት ነው? አርደኸዋል ነው የሚለው። ሰውተኸዋል ነው የሚለው። ምን አደረገ እግዚአብሔር? በአብርሃም ህሊና የተሰዋውን ይስሐቅን አሸተተው። ይህንን አባ ሕርያቆስ መዓዛው ለይስሐቅ ብሎ ይገልጠዋል። የይስሐቅ የመስዋዕትነቱ ሽታ፣ የመስዋዕትነቱ መዓዛ፣ የመስዋዕትነቱ ጠረን ብሎ ይገልጠዋል። ለምን? ይስሐቅ በአብርሃም ህሊና ታርዷል፣ ተሰውቷል። እግዚአብሔር በአብርሃም ያለውን ህሊና ውሳኔ ተመለከተ። አንድ ቃል እግዚአብሔር ለአብርሃም እንዲህ ብሎ ሰጠው። አማኔ ብዬ በራሴ ምያለሁ አለ እግዚአብሔር። በራሴ ማልኩ፣ እኔ ያልኩህን አድርገሃል፣ ልጅህንም አልከለከልክምና ከዚህ በኋላ ዘርህን እንደ ሰማይ ኮከብ እንደ ባህር አሸዋ አበዛዋለሁ አለና አንድ ቃል እንዲህ አለው። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ የምድር አሕዛብ ሁሉ በዘርህ ይባረካሉ አለው። ክብርና ምስጋና ለአምላካችን ይሁን። እኛ የተባረክን ዘር ነን። እኛ የተባረክን የአብርሃም ዘሮች ነን። በግብር የተወለድን፣ በስራ የተወለድን፣ በስጋ አይደለም። በስራ የተወለድን ሥላሴ ልናከብር ሦስቱን እንግዶች ልንቀበል የመጣን በልባችን እንደ አብርሃም ድንኳን አድርገን ልባችንን እንደ አብርሃም ድንኳን ቆጥረን ሥላሴ በልባችን እንዲያድሩ እንዲስተናገዱ የመጣን ሰዎች ነን። 5ቱ አዕማደ ምስጢራት በልባችን ይከናወናሉ። 5ቱም የምስጢራት ምሰሶዎች እነዚህ የአብርሃም ድንኳን እነዚህ ምስጢራት የተከናወኑባት እንደሆነች እኛም ዛሬ ልባችንን፣ ሰውነታችንን፣ አእምሯችንን፣ ሕይወታችንንና ማንነታችንን የአብርሃም ድንኳን አድርገን እንድንሄድ ያስፈልጋል። የአብርሃም ድንኳን ሁሉ የተስተናገደበት፣ ሁሉ የተከበረበት፣ ሁሉ ፍቅር ያየበት፣ ሁሉ የጠገበበት፣ ሁሉ የበላበት፣ ሁሉ የጠጣበት ሥላሴ የተስተናገዱበት ነው የአብርሃም ድንኳን። የኛ ልብም ሰዎች የሚያርፉበት፣ የሰዎች ሕይወት የማይጨልምበት፣ ሰዎች ደስ የሚሰኙበት፣ ሰዎች የሚጽናኑበት ልብ ሊኖረን ይገባል። የይቅርታ ልብ፣ የምህረት ልብ ሊኖረን ይገባል። የፍቅር ልብ ሊኖረን ይገባል። የመቀበል ልብ ሊኖረን ይገባል። የንስሐ ልብ ሊኖረን ይገባል። የመለወጥና የመታደስ ልብ ሊኖረን ይገባል። ያን ጊዜ የኛ ልብ የአብርሃም ድንኳን ተብሎ ይጠራል። ያን ጊዜ ሥላሴ እዚህ ደብረ ብርሃን ሥላሴ ብቻ ሳይሆን በየቤታችንም ብቻ ሳይሆን በሄድንበት ቦታ ሁሉ በልባችን ይገለጣሉ። ሥላሴ በልባችን በአእምሯችን እንዲገለጡ ልባችን የአብርሃም ድንኳን እንዲሆን የአምላካችን ቅዱስ ፈቃድ ይሆንልን። የአብርሃምን በረከት በሁላችንም ላይ ያሳደረብን ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።